ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም ነገረመኝ አንዋር ሳይሆን ሰይድ የሄደበት ርቀት ነው አየከው እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው ምንድነው ፋይዳው ምንድነው ጥቅሙ እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው ላዩ ወስዶ ሊሰጣት ነው ሲጀመር እኔ ካንቺ አንደበት ራሱ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ እንዴት ናችሁ ዛሬ ከሱመያ ጋር የተገናኘነው ከንግስት ሱመያ ጋር የተገናኘሁት የተፈጠረ ትልቅ ችግር አለ ያም ችግር ምንድነው ካላችሁ አስቸኳይ እፈልጋለሁ ብላ ስትጠራኝ ምን እንደሆነ እሱን ለማወቅና ለማረጋገጥ ነው የመጣሁት ሲጀመር መጀመሪያ እስቲ አንቺ ሰላም በያቸውና ቤተሰቦችሽ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ዛሬ እንግዲህ አዳማ ነው የምገኘው ማለት ነው ከአዲስ አበባ መጥቼ ያው እንደምታዩ እዚህ ጋር ኡመር አለ እዚህ ጋር ደግሞ ታራለ ማለት ነው እንግዲህ ሁለቱንም ጠራዋቸው ምን ተፈጥሮ ነው መሰላችሁ የሰይድ ወንድም አውርቶ የነበረ ማለት ነው በቴሌግራም ላገኝሽ ፈልጋለሁ በጣም ለጥብቅ ጉዳይ ነው ነግራችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ውድ ተመልካቾቼ እንደናችሁልኝ እኔ አልহামዱሊላህ ደህና ነኝ እንግዲህ ከመግቢያው ላይ እንዳያችሁት ሱመያ ልጅ የጠፋችኝ እያለች ነው አላህ ይጠብቅላት አላህ ይድረስላት ለልጅቱ ያው እንግዲህ የእናት አባት ጭቅጭቅ የሚያመጣው ጣጣ ይሄንን ነው ለማንኛውም ያው አጎቷ ነው ብላለች ደግሞ አላህ እውነት ያርግላት አጎቷ ያርግላት ግን ሱመያ ለልጆችሽ ዋጋ መክፈል አለብሽ ነው የምለው ማለት ዋጋ መክፈል አለብሽ ስልሽ ግዴታ ከሰይድ ጋር መታረቅ ምን ማለት አይደለም ግን ይሄ ጭቅጭቅ የሚያመጣው ጣጣ ይሄንን ነው እውነት ሙሰልሰል ካልሆነ ድራማ ነው የሚመስለኝ ግን ድራማ ካልሆነ ይሄን ያህል ርቀት እናት ይሄን ያህል ደፈራት ሆነ ምክንያቱም ለልጆቿ ዋጋ መክፈል ስላለባት ማለት ነው አንቺ ጀግና ሲሉሽ እንትን አትበይ ይሄን ያህል አትሂጂ ምክንያቱም አንቺ ማጥቃት የሚፈልግ ሰው እኮ የሚያጠቃሽ በልጆችሽ ነው በአንቺ አይደለም አንቺንማ ላያገኝሽ ይችላል ግን ደካማ ጎንሽን ነው የሚጠቀመውና ማንኛውም እናት ጀግና ናት ግን ለልጆቿ አስተል ፈሪ ትሆናለች ስለዚህ እኔ የምልሽ ነገር ቢኖረኝ ጀግንነትሽ በሆነ ሰዓት አይረባሽም ነው የምለው መቼም አይረባሽም ፈሪ ሆነሽ ልጆችሽን አንገሽን ደፍተሽ ማሳደግ አለብሽ ነው የምለው እንደኔ ግራም ላገኝሽ ፈልጋለሁ በጣም ለጥብቅ ጉዳይ ነው ነግራችኋለሁ ሪከርዱን ሁላ አሁን አሰማችኋለሁ ማለት ነው በጣም ለጥብቅ ጉዳይ ነው ፈልግሽ እና ቦታ ነበር በኔ ስም ያለ ማለት ነው እሱንም ቦታ ካርታው ነው ጋር አጠቃላይ አታሏት ነው ጀሚላን ወስዷታል አዎ የሱመያ ልጅ ጀሚላን ወስዷታል ሲቀጥል ደግሞ አመጣጧ እንዴት ነው እሷ እንትን ወረቀት የቤት አለ አይደል ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት አይ ሰይድ አበደ ብላ አስመስክራ ምናምን እና ምንም ቢሆን የልጆችሽ ነው ነይ ምናምን ሲለኝ እኔ ደግሞ ለኔ ያዘነ መስሎኝ ከአዲስ አበባ ብድግ ብዬ መጣው ማለት ነው በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም እንደሌላ ጊዜው ያው ወንድሙ ስለሆነ ለሁሉም ነገር ያው ካሜራ ዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻዬን ነው የመጣሁት ለመጀመሪያ ጊዜ ብቻዬን አላማስገው ምን ማለት ነው ሱመያ እጅግ በጣም የምጠራጠረው አዩን ነው ለምን መሰለሽ ትላንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር አረ አንተን ከወንድ ለወንድ በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ ያለቃቸውም ነበር ከምትል ብዬ ነው ስለዚህ እሷን ስላስገረፍሻት ያንን ነገር አስባ እሷስ ተመሳጥራ ተንኮል አስባ ቢሆንስ እንደውም በጣም ነው መጠረጥራት ነው እሷ አዩንም ተረጥራት እና ወደ ተመልካቾች ያው እንግዲህ ሱመያን አላህ ከልጇ ጋር አላህ በሰላም ያገናኛት እላችኋለሁ ሱመያ ደግሞ ያኔ አስተውይ ከሆነ በኋላ እነሱ እኮ ምንም ነገር የሚጠፋቸው ነገር የለም ገና ቦታ ጤናቸው ከነሱ ጋር ወርጠሽ አዘልቀው ምክንያቱም አንቺ ልዘቂው ትቻለሽ ግን ልጆችና አደጋ ላይ ትጣያለሽ እና በተሰብ ያለው ሰውና በተሰብ ያለው ሰው እኩል አይደለም ደካማ ጎንሽን ተጠቅመው እነሱ ቢያጠቁሽስ አሁን አጎትዬ ባይሆንስ ምንድነው የምትሆኚ አስበሽዋል ስለዚህ ከባድ ነው የሚሆንብሽና ከነሱ ጋር አሮጫሽና ከነሱ ጋር ትግልሽን አቁሚ ነው የምለው እና
የኛ ሀገር ሰው ምን ይላል መሰለሽ እንዳይቀርም ነዶ እንዳይሄድም ወልዶ እንዴት ያለው ጀግና ቀረ ተጨማዶ ይላል። እና ለልጅ ሲባል ነው ሁሉም ነገር የሚሆነው እንጂ ማንም እንዲጠቃጠቃት ማንም አይወድም። ስለዚህ አንቺ አርፈሽ ተቀመጭ ለልጆችሽ ተረጋግተሽ ከባልሽ ጋር እኮ ታረቂ ግዴታ ታርቀሽ አብረሽ ኑሪ ማለት አይደለም። ግን ለምን በፍርድ ቤትም ይሁን በሸሪዓ ፍርድ ቤትም ይሁን በቃ ኒካሽን አስወርደሽ ልጆችሽን ሽክፍ አድርገሽ ይዘሽ እኮ መኖር ትችያለሽ። አሁን ላይ ለሱ ማንም ልጆቹን አይፈቅድለትም። ሸሪዓ ፍርድ ቤትም ይሁን ህግም ይሁን ልጆቹን ይወሰድ የሚል የለም። ምክንያቱም ገና ሙጫሙጮች ስለሆኑ ማለት ነው። እና እስቲ መጨረሻውን እንየው ኢንሻአላህ። ምን መሰለክ አሁን እኔ እሱን ያልፈራውበት ምክንያት ማለት ነው እኔ ከኔ ውጭ ማደር የለባትም ነው እንጂ እንደውም በዚያው አጋጣሚ እንደውም ሳየው እሱ ራሱ ሳይድና እሱ ይመሳሰላሉ። አሪፍ ነው እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው የሳመው። እንደውም አጎትሽ ነኝ ያላት አጎቴ ነክ እያለችው ነበር። እኔ ምንም አልመሰለኝም። ለምን ዙሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለ እስከዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱ እኔን ሲሰድቡኝ ማለት ነው ተው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመር እኔ ያውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሏት ቡኒንማ ተዋት። እሷ ስትሳደብ አጠገቧ ቆሞ ትግስቱ ራሱ አልቆ ማለት ሴት ስለሆኑ መሰለኝ እኔ አመሉን አውቃለሁ። እኔ ሲጀመር ሰዓታት በእናትሽ ሰው አይደለችም። ስለ እንትን ታወራለች ሲጀመር ስለ ሸቃላ ታውቃለች። ግን ይሄን ኧረ ተዋት እቺ ደማቸውን ተፍተው ደራሽ እንደሆኑ ራሱ እቺማ አስተሳሰብ ዜራ። ስለዚህ አሁን ምንድነው የምታስበው? አሁን ሪከርዱን ላሰማክ ምን እንዳለኝማ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነሽ ሱመያ? የሆነ ነገር ልነግርሽ ነበረ። እቺ እብዶኔ ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጠው ነው መሰለኝ ካርታ ምናምን ስትኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው። ሱምዬ እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እና እሷ ደግሞ እንደዚህ ማበዱን ስትሰማ ካርታውን ምናምን በቃ ቤቱን ለመሸጥ ፈለገች እና ይሄን ነገር እኔ እንትን ስላልኩ ስለሰማ ማለት ከሷ ይሄን ነገር መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለኩት። እዛ አስፋልት ላይ መቃሙንና እንትን ማለት ማጨሱን አይታ ገና ለገና ልጁ ነው አብዷል ብላ ካርታ ፕላኑ እንትን ከድሬዳዋ ድረስ መጣ እንትኑ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ አበደ ብላ አስመስከራ ካርታውን ለመውሰድ ከኔ ላይም እንትን እያለች ነው እና አንቺ ቶሎ በመጭ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልገን የካርታውን ስም ለማስቀየር እየተሯሯጠች ነው እና ለዛ ነው አንቺን ስልክሽን አፈላልጌ የደወልኩለት ቶሎ ነይና እኔም ይሄን ነገር ለአንቺ ልሰጥሽ ነው እና እሱም ብዬ ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ በመጭ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ ላንቺ ያው ላንቺ ነው የሚገባው። ይሄንን ሪከርድ ሲልክልሽ ማለት ነው እንዴት ነው ያደረሽው? ቀጥታ ነው የመጣሽው ማለት አወራኝ ነይ ሲለኝ መጣው። እሺ ከዛ በኋላስ አንቺ ከመጣሽ በኋላ ማለት ነው ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው ይሄ ምናምን ነው ይሄ የሆነ ነገር ነው ይሄ ጂኒ ነው ይሄ ምናምን ሲለኝ ማለት ነው ዞር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላት እየሄደች ነው ስል አጥቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጥቃን ይዤ ነበር። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ብለ በባጃጅ ከምኔው ከፍለፍቴ እንደጠፋ ይሄ ማለት በቃ ትልቅ እና ሱመያ አላህ ከልጆችሽ ጋር አላህ ያገናኝሽ ነው የምለው። በተረፈ ግን ከአሁን በኋላ አስተውይ፣ ለልጆችሽ ዋጋ መክፈል አለብሽ፣ ለልጆችሽ ተረጋግተሽ መኖር አለብሽ እና እንደ ያለው ንቃቃ ጫወታ ብታይ ዲራማ ከሆነ ያው አክተርነቱን ችለሽበታል ማሻአላህ ብያለሁኝ። እና ዲራማ ካልሆነ ግን በጣም ይደብራል። ስለዚህ ተረጋጊ እልሻለሁኝ። ለልጆችሽ ስትይ ተረጋግተሽ አንድ ቦታ ቁጭ ብለሽ ልጆችሽን አሳድጊ ነው የምለው። በተረፈ
ውድ ተመልካቾች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጠነካክሩኝ እላችኋለሁ።